ምርጥ የዓመቱን ውሸት ስሙት። እንዴት እንዳሳበድኳቸው ልንገራችሁ። ቆሻሻ ጥዬ እየመጣሁኝ ነው እና ቆሻሻ ልጥል ስወጣ ማለት ነው ወይ ማዳሜ ወይ ልጆቹ ይከተሉኛል ማለት ነው። ወንዶቹ ከሆኑ እስከ በር ድረስ ውጭ ወጥተው ነው የሚያዩኝ ማለት ነው። ሴትዮዋና ልጆቹ ሴቶቹ ከሆኑ ግቢ ስር ሆኖ ነው የሚጠብቁኝ ጣል አድርጌ እስክመለስ። አንዳንድ ቤት እንደዚህ ነው፣ ሳውዲ ይከተላሉ። ትጠፋለች ብሎ አስቦ ሳይሆን ሰዊቶን አኮላታል ምናምን ብሎ ስለሚያስቡ ነው። እና ይኸው ስንት ዓመት እዚህ እያለሁኝ ሁሌም ይከተሉኛል፣ ይወጣሉ ማለት ነው። ስወጣ ተከትሎኝ ይመጣሉና አሁን ቆሻሻ ጥዬ እየመጣሁ ማለት ነው። በር ላይ ስለስ ምን አይነት ሀሳብ ይመጣልኝ? ጥሩ ነው። ደደብ እኮ ነኝ እኔ። ልክ ወደ ግቢ ግብት ስር ሴትዮዋ ግቢ ስር እየጠበቀችኝ ነው እና ስሚ አልኳት ስትለኝ ልክ ቆሻሻውን ጥዬ እኮ ነው ዞር ስል አንድ ባለመኪና ጠቀሰኝ አልኳት። ከዛ ጠቀሰኝና ብዬ ደንግጬ እንደዚህ ብዬ ሳይሆን ከዛ ነይ ያለኝ አልኳት ማለት ነው። እውነትሽን ነው ማለት ነው። ናምናች ማለት ነው። ብታይ ልቤ እንዴት እንደሚመታ ልቤ እንዴት እንደደነገጥኩኝ ነይ ሲለኝ በጣም ደነገጥኩኝ። በስማ ምናምን እያልኩኝ በቃ ፊቴን ላይ ሀጠብ ምናምን ሳሽቃብጥ ማለት ነው። ማንም እኮ ነይ የጠቀሰኝም ነይ ያለኝም የለም ያየኝም የለም። መኪና ምሹ በኋላ ለም ማለት ነው። ከዛ በኋላ ቁል ያለች መጣችና ልጆቹ ቲቪ ተኝታ እያዩኝ ነው። ሰውየውም አለ ስሙ የምትለውን ሰማችሁ ምናምን ነገር ምንድነው ምናምን ስትል የሆነ ልጅ ነይ አላት ጠቀሳትና ነይ ያላት ምናምን ነገር። ትልቁ ልጅ ሊያብድ ዘራፍ ማን ነው? አቤት እኔ አቤት ትልቁ ልጅ እግዚአብሔር ነው የምላችሁ። ብቅ ብሎ ሰውየው ተመለስ ምናምን ነገር ሰውየው ራሱ ደነገጠ። ብቅ ብሎ ከሶፋ ላይ ማን ጠቀሰሽ? ከዛ የግቢው በር ከፍቶ ማለት ነው ወደ ውጭ ማለት ይሄ መኪና ያኛው መኪና ነው። አረ መኪና ሄዷል፣ እየሄደ ነው። እኔ እንደዚህ ሲለኝ የወጥኩኝ ወደ ግቢ ስገባ እሱ ሄድ አልኳት። ማነው? ምን አይነት መኪና ነው? እንደዚህ ነው ሊያሳብደኝ አንደኛው